የኦሮምኛ ዘፋኝ ኃይሉ ዲሳሳ የሚባል ዘፋኝ ነበር ድሮ። አሁን ረጅም ጊዜ ነው። እንደው በምን ሁኔታ ላይ እንዳለ እንደው ለመረጃ ቢኖር ብታስደምጠኝ በጣም ደስተኛ ነኝ። ቴንኪው። ወደ ምላሹ ሳልፍ ከተወለደበት ወለጋ ክፍለ ሀገር ደምቢ ዶሎ አውራጃ ሙዚቃን ጀምሮ የሀገር ፍቅር ቲያትርን በመቀላቀል ተወዳጅ የሆኑ ባህላዊ የኦሮምኛ ዜማዎችን አቀንቅኗል። ድምጻዊ ኃይሉ ዲሳሳ። ቀጥለን ወደ ኃይሉ ዲሳሳ ዜማ ነው የምንሄደው። የኦሮምኛ ጨዋታ ነው የሚጫወተው ኃይሉ ዲሳሳ። ኃይሉ ድምጻዊ ኃይሉ ዲሳሳ በተፈጥሮ የድምጽ ደረጃቸው ከፍተኛ ወይም በሙያው ቋንቋ ሃይ ፒች የሆኑ ድምጾችን ማውጣት ከሚችሉ ድምጻውያን የሚመደብ ሲሆን በተለይ ተወልዶ ባደገበት ወለጋ ይዜሙ የነበሩ ነባር የኦሮምኛ ባህላዊ ዜማዎችን ለሌላው ኢትዮጵያዊ በማስተዋወቅ ከፍተኛ ድርሻ ተወጥቷል። ድምጻዊ ኃይሉ ዲሳሳ በተለይ በወለጋ አካባቢ የተለመደውን የኦሮምኛ ቀረርቶ ዜማ በመጫወት ያለውን የድምጽ አቅም ካስለካባቸው ስራዎቹ መካከል ይህች ዜማው ተጠቃሽ ናት። ሱሪ ጅልበራ ቁምቴ አባቱ ወራነታ ሌጋ ይጆሉማን ቁፍቴ አባቱ ተታፈታ ይላል ኃይሉ ዲሳሳ። የወለጋ ሀገረሰብ ጨዋታ ነው። ምናልባት ትርጉሙን ለማታውቁ ቢኖር ሱሪው ጉልበቱ ላይ የተቀደደበት ሰው ራሱ ነው የሚሰፋው፣ ልጅነት የያዘውም ሰው ራሱ ነው። ልጅነትን ያላየ ሰው የለም ከመካከላቸው። የወለጋ ሀገረሰብ ጨዋታ ሹምቡራ ሌንሳ ለጋ ድምጻዊ ኃይሉ ዲሳሳ ከተጫወታቸው በርካታ ባህላዊ ዜማዎች መካከል በጉልህ ከሚጠቀሱት አንዱ የሆነችው ይችም ተጠቃሽ ናት። ያቦጫቂታ ጉራቲ ነገቃም ያሚ ጉባቲ ወለርጋሙጊ ጉባቲ አሙሼ በሊን ገዳሉ መኒ ማሚቴ ቁልፊራ መኒ ማሚቴ ቁልፊራ እንጋራ ሳበታን ዱሌ ኬኛ ዋለቦ ኮርቲራ ኬኛ ዋለቦ ኮርቲራ ኮያ ደመቆ ድምጻዊ ኃይሉ ዲሳሳ ከቀረርቶና ሽለላ የኦሮምኛ ዜማዎች ጎን ለጎን ፉከራም እንዴት እንደሆነ በዚህ ስራው አስመስክሯል። አነካላ ማከናት የርጉቴን ገልዳት አንካሴትና በሚየው ለቆቲ ማለ አዳኝት ወመን የዮሪ የቆቲ ማለ አልከምቲ ጉያረ ሰበምቲ ይርጓል ፈርቀ ግባ። ድምጻዊ ኃይሉ ዲሳሳ ሲነሳ በበርካታ ኢትዮጵያውያን ዘንድ አብረው ከሚነሱ ተወዳጅና ጉልህ ስራዎቹ መካከል ይህች ዜማው ተጠቃሽ ናት። ጉደያማ ጉደያማ ቱዴልቢሳ የኃይሉ ዲሳሳ ተወዳጅ ዜማ። ጉደያማ ጉደያማ ቱዴልቢሳ ጉደያማ ጉደያማ ቱዴልቢሳ የወዴታ ዶግፊቲ ነደራሩ ጉደያማ ቱዴልቢሳ የደቤታ ዶግኪቲ ሲወራሉ ጉደያማ ቱዴልቢሳ። ድምጻዊ ኃይሉ ዲሳሳ ረጅም ዓመት በሀገር ፍቅር ቲያትር ያገለገለ ሲሆን በ1987 አካባቢ የኦሮሞ ነጻ አውጪ ግንባር ወይንም ኦነግ ደጋፊና አባል ነህ በሚል በማዕከላዊ እስር ቤት ታስሮ የተፈታ ሲሆን አሁን ስላለበት ሁኔታ የጠራ መረጃ የለኝም።